ኢትዮጵያ ፈተና በዝቶባታል፣ እኛም ፈተና ውስጥ ነን። ፊልድ ማርሻል ብርሃኑ ጁላ። እነዚህ ቃላት በሰሞኑ የሀገሪቱ የፖለቲካና የጸጥታ ውይይት ውስጥ ከፍተኛ መነጋገሪያ ሆነዋል። ለመሆኑ የመከላከያ ሰራዊቱ ከፍተኛ አመራር በይፋ ፈተና ውስጥ ነን ማለቱ ከአንድ የጦር ሜዳ ሁኔታ በላይ ምን ያህል ሰፊ መልእክት ይዞ ይመጣል? ከአማራ እስከ ኦሮሚያ፣ ከሰሜን እስከ ደቡብ፣ ከውስጣዊ የፖለቲካ ውጥረት እስከ የአፍሪካ ቀንድ ጂኦፖለቲካዊ ውድድር ኢትዮጵያ በተደራራቢ ፈተናዎች መካከል ትገኛለች። በዚህ ላይ የኑሮ ውድነት፣ የህዝቡ የግዢ አቅም መዳከምና የኢኮኖሚ ጫናዎች ተደምረው ሲታዩ ፈተና የሚለው ቃል የጦር ሜዳ ብቻ የሚያመለክት ወይስ ሀገሪቱ በሁለንተናዊ ተጋላጭነት ውስጥ እንዳለች የሚያሳይ ነው? እነዚህ ፈተናዎች ከየት መጡ? ምን ያህል የውስጥ ምንጭ አላቸው? ምን ያህልስ ከክልላዊና ከውጫዊ ኃይል ስሌቶች የሚመነጩ ናቸው? ኢትዮጵያስ ከዚህ ተደራራቢ ጫና እንዴት መውጣት ትችላለች? በዚህ የዜና ትንታኔ እነዚህን አነጋጋሪ ጥያቄዎች በተጨባጭ መረጃ፣ በፖለቲካ ትንተናና በተለያዩ ምልከታዎች በማጣመር በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ በርካታ ፈተናዎች ውስጥ ናት፣ እኛም ፈተና ውስጥ ነን የሚለው የጠቅላዩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ንግግር በሰሞኑ የሀገሪቱ ፖለቲካ ውይይት ውስጥ ትልቅ ጥያቄ አስነስቷል። በተለይም የሀገር መከላከያ ሰራዊት ከፍተኛ አመራር በይፋ ፈተና ውስጥ ነን ማለቱ የሚገልጸው የጦር ሜዳ ሁኔታን ብቻ ነው ወይስ ከጦርነት በላይ የተዘረጋ ሀገራዊ ተጋላጭነትን ያመላክታል? ይህ ንግግር ከአንድ አረፍተ ነገር ብቻ በመነሳት መመዘን አይቻልም። ኢትዮጵያ በውስጥ የፖለቲካ ክፍፍል፣ በተለያዩ አካባቢዎች በቀጠሉ የጸጥታ ችግሮች፣ በኢኮኖሚው ላይ በሚታየው ጫናና በክልላዊ የኃይል ፖለቲካ መካከል የተንቀሳቀሰች ነው። ስለዚህ ፈተና የሚለው ቃል የሚያመላክተው አንድ የጦር ግንባርን ብቻ ሳይሆን ተደራራቢ የሆኑ የፖለቲካ፣ የጸጥታ፣ የኢኮኖሚና የዲፕሎማሲ ጫናዎችን እንደሚያካትት መመርመር ያስፈልጋል። በአንድ በኩል በአማራ ክልል የቀጠለው የታጠቀ ግጭት፣ በሌላ በኩል በኦሮሚያ ለዓመታት የቆየው የጸጥታ ችግር፣ በሰሜን ያለው የትግራይ የፖለቲካ ውጥረትና የሰላም ሂደቱ የሚገጥመው የፖለቲካ ፈተና በአንድ ላይ ሲታዩ የመንግስትን የጸጥታ አቅምና የመከላከያ ሰራዊቱን ጫና የሚጨምሩ ሁኔታዎች መኖራቸው ይታያል። ከዚህ ውጭ የኢትዮጵያ ፈተና በውስጥ ድንበር ብቻ አይወሰንም። የቀይ ባህርና የአፍሪካ ቀንድ ጂኦፖለቲካ በፍጥነት እየተቀየረ ሲሆን የኢትዮጵያ የባህር በር ፍላጎት፣ ከሶማሌላንድ ጋር የተያያዙ ውይይቶችና ከጎረቤት ሀገራት ጋር ያሉ የደህንነትና የዲፕሎማሲ ግንኙነቶች ኢትዮጵያን በክልላዊ የኃይል ስሌት ውስጥ ያስገቧታል። በተለይ ከግብጽ ጋር ያለው የናይል ውሃ ጉዳይ፣ በቀይ ባህርና በአፍሪካ ቀንድ የሚካሄደው የኃይል ውድድርና በአካባቢ የሚፈጠሩ አዳዲስ የደህንነት ትብብሮች ሁኔታውን የበለጠ ውስብስብ ያደርጉታል። ይህ ግን በቀጥታ ወደ ጦርነት ይመራል ማለት አይደለም። የዲፕሎማሲ መንገድና የውይይት አማራጮች አሁንም ወሳኝ ናቸው። ሌላው ትልቅ ጉዳይ ኢኮኖሚው ነው። የኑሮ ውድነት፣ የገንዘብ ዋጋ መውረድ፣ የህዝቡ የግዢ አቅም መዳከም እና በዕለት ተዕለት ኑሮ ላይ የሚታየው የጫና የሀገሪቱን የፖለቲካና የጸጥታ ችግር የበለጠ ያጠናክራል። ሰላም ከሌለ ኢኮኖሚ ይጎዳል። ኢኮኖሚ ሲዳከም ደግሞ የፖለቲካና የጸጥታ ጫናዎች ይጨምራሉ። ይህም አንዱ ችግር ሌላውን የሚያባብስበት የተያዘ ውህደት ይፈጥራል። ስለዚህ ፊልድ ማርሻል ብርሃኑ ጁላ ፈተና ውስጥ ነን ሲሉ የጠቀሱት ፈተና የጦር ሜዳ ወይስ የሀገሪቱን ሁለንተናዊ ሁኔታ የሚያካትት ነውን? የሀገሪቱ ዋና ጥያቄ ይህ ነው። ኢትዮጵያ በታሪኳ ከተጋፈጠቻቸው ችግሮች መካከል በውስብስብነታቸውና በስፋታቸው የተለያዩ ተደራራቢ ፈተናዎች ውስጥ ትገኛለች። የጸጥታ ችግሮች፣ የፖለቲካ ክፍፍሎች፣ የኢኮኖሚ ጫናዎችና በአፍሪካ ቀንድ የሚካሄዱ የኃይል ስሌቶች በአንድ ጊዜ በአገሪቱ ላይ ተጽዕኖ እያሳደሩ ነው። በዚህ አውድ ውስጥ ኢትዮጵያ ፈተና በዝቶባታል፣ እኛም ፈተና ውስጥ ነን የሚለው የከፍተኛ መከላከያ አመራር ንግግር በቀላሉ የሚታለፍ አይደለም። ይህ ንግግር የአገሪቱ የጸጥታ ሁኔታ እየተፈተነ መሆኑን ከማመን በላይ ችግሩ ከአንድ የጦር ግንባር ወይስ ከአንድ የፖለቲካ ጉዳይ በላይ መሆኑን ለመመርመር ያስገድዳል። የኢትዮጵያ ወቅታዊ ሁኔታ በውስጥ ጉዳዮች ብቻ መተንተን አይበቃም። ሀገሪቱ በአፍሪካ ቀንድ ውስጥ ካላት ስትራቴጂካዊ አቀማመጥ አንጻር በዚህ ላይ በኢትዮጵያና በኤርትራ መካከል ያለው ግንኙነት መወሳሰብና በክልሉ የሚፈጠሩ አዳዲስ የኃይል ትብብሮች ሲጨምሩ ኢትዮጵያ በውጭ ፖሊሲዋ ላይ የበለጠ ጥንቃቄ እንድታደርግ የሚያስገድድ ሁኔታ ይፈጠራል። የኢትዮጵያ ትልቁ ፈተና ግን ከውጭ ብቻ አይመጣም። በሀገር ውስጥ ለዓመታት የቆዩ የታጠቁ ግጭቶች የሀገሪቱን የጸጥታ አቅም እየፈተኑ ይገኛሉ። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም የህዝቡን የደህንነትና
የኢኮኖሚ እንቅስቃሴ እየጎዳ ነው። በኦሮሚያም ለረጅም ጊዜ የቆየው የታጠቀ ግጭት እስካሁን ዘላቂ መፍትሄ አላገኘም። ከትግራይ ደግሞ እንደዚሁ ሌላ አዲስ ጦርነት እየተከፈተ ነው። የፖለቲካ ክፍፍሎች፣ የተፈናቃዮች ጉዳይ፣ የተከራካሪ አካባቢዎች ጉዳይ፣ የሰላም ስምምነቱ አፈጻጸም አሁንም ትኩረት የሚፈልጉ ጉዳዮች ናቸው። እነዚህ ግጭቶች በተናጠል ቢታዩ እያንዳንዳቸው የክልል ችግር ሊመስሉ ይችላሉ። በአንድ ላይ ሲታዩ ግን የሀገሪቱን የጸጥታ መዋቅር፣ የመንግስትን አቅም እና የመከላከያ ሰራዊቱን የስራ ጫና የሚጨምሩ ተደራራቢ ችግሮች ሆነዋል። የጸጥታ ችግሩን የበለጠ የሚያወሳስበው የፖለቲካ መከፋፈል ነው። በመንግስትና በተቃዋሚ ኃይሎች መካከል ያለው የመተማመን እጥረት፣ በብሔርና በክልሉ ጥቅም ዙሪያ የሚነሱ ግጭቶችና የፖለቲካ ምህዳሩ ላይ የሚነሱ ቅሬታዎች የሀገራዊ መግባባትን ጉዞ አድካሚ አድርገውታል። ችግሩ በዚህ ብቻ አያበቃም። በተለያዩ የፖለቲካ ኃይሎች መካከል ያለው የእርስ በርስ ጥርጣሬና አንዳንድ የታጠቁ ኃይሎች ከፖለቲካ ሂደቶች መራቃቸው የሀገራዊ ውይይትን አቅም ያዳክማል። ስለዚህ ሀገራዊ ምክክር የሚለው ጉዳይ ውጤታማ እንዲሆን የተለያዩ ተዋናዮች የሚሳተፉበት፣ በህዝብ ዘንድ እምነት የሚፈጥርና በተጨባጭ የፖለቲካ ጥያቄዎች ላይ ውጤት የሚያመጣ ሂደት መሆን ይጠበቅበት ነበር። እሱም እየሆነ አይደለም። ድህነትና የፖለቲካ ቀውሶች በቀጥታ የሚነኩት ኢኮኖሚውን ነው። የኑሮ ውድነት፣ የዋጋ ንረት፣ የብር የመግዛት አቅም መቀነስ፣ የውጭ ምንዛሬ ጫናና የስራ ዕድል እጥረት የዜጎች ዕለታዊ ህይወት እየፈተኑ ናቸው። በግጭት ምክንያት የሚወድሙ መሰረተ ልማቶች፣ የሚቀንስ ምርታማነትና የሚጨምር የመከላከያ ወጪ በኢኮኖሚው ላይ ተጨማሪ ጫና ይፈጥራሉ። በዚህም የጸጥታ ችግር ኢኮኖሚውን ይጎዳል። የኢኮኖሚ ችግር ደግሞ ማህበራዊና ፖለቲካዊ ጫናን ይጨምራል። ይህ የተያያዘ ችግር ነው። ስለዚህ የኢኮኖሚ ማሻሻያ ከሰላማዊ እና ከፖለቲካ መረጋጋት ተነጥሎ ሊታይ አይችልም። ይህን የተደራራቢ ችግር በወታደራዊ ኃይል ብቻ መፍታት አይቻልም። እንዲሁም በዲፕሎማሲያዊ መግለጫዎች ብቻ የሀገሪቱ ችግር መፍታት አይቻልም። የውስጥ ግጭቶች ዘላቂ መፍትሄ እንዲያገኙ ትርጉም ያለው የፖለቲካ ውይይት ያስፈልጋል። የሀገራዊ ምክክር ሂደቱም እምነት ሊፈጥር በሚችል መልኩ አካታችና አሳማኝ መሆን ይኖርበታል። በውጭ ፖሊሲ በኩልም ኢትዮጵያ ከጎረቤት ሀገራት ጋር ያላትን አለመግባባት ወደ ግጭት እንዳይወስድ በውይይትና በዲፕሎማሲ መፍታት ያስፈልጋል። የባህር በር ፍላጎት፣ የአባይ ጉዳይና ሌሎች የቀጠናው ጉዳዮች የሀገሪቱን የረጅም ጊዜ ጥቅም በሚያስጠብቅ መልኩ መመራት ይገባቸዋል። በኢኮኖሚ በኩል ደግሞ የማይክሮ ኢኮኖሚ ማሻሻያዎች ከዜጎች የዕለት ተዕለት ጫና ጋር በማመጣጠንና መተግበር ይኖርባቸዋል። ምርታማነትን ማሳደግ፣ የስራ ዕድልን ማስፋፋትና የህዝቡን የግዢ አቅም መጠበቅ የመረጋጋት ዋና መሰረቶች ነበሩ። ነገር ግን መንግስት እነዚህን አካታች መፍትሄዎችን ከመጠቀም ይልቅ ሌላ ችግር እየፈጠረ በመገኘቱ ፊልድ ማርሻሉ ኢትዮጵያ ፈተና ላይ ነች፣ በፈተናም ትቀጥላለች ማለታቸው ትክክል ናቸው። ታዲያ የፊልድ ማርሻሉ እኛም ፈተና ውስጥ ነን ሲሉ የጠቀሱት ፈተና የጦር ሜዳውን ብቻ ነው ወይስ የኢትዮጵያን የፖለቲካ፣ የደህንነት፣ የኢኮኖሚና የቀጠናዊ ጂኦፖለቲካዊ ሁኔታ በአንድ ላይ የሚያንጸባርቅ ሰፊ ምልክት ነው? ለዛሬ የነበረን የዜና ትንታኔ ይህ ነበር። በሌላ የዜና ትንታኔ እስከምንገናኝ ጤና ይስጥልን።